ሰላም እንዴት ናችሁ? ይህ በጋት ቱቶሪያል ኦፊሻል ተዘጋጅቶ ወደ እናንተ የሚደርሰው የጋት ኢንፎ ሲሪስ ነው። እንደሚታወቀው በባለፈው ዙር የጋት ፈተና ዝግጅት ወቅት ለእናንተ የሚጠቅሟችሁን መረጃዎች አዘውትረን ወደ እናንተ ስናደርስ እንደነበር ይታወሳል። በዚህኛውም ዙር ለፈተና ዝግጅት የሚያስፈልጓችሁን ጠቃሚ መረጃዎች አዘውትረን ማድረሳችን ይቀጥላል። መረጃዎች አዘውትረው እንዲደርሷችሁ የጋት ቱቶሪያል ኦፊሻል የቴሌግራም፣ የቲክቶክ እንዲሁም የዩቲዩብ ቻናሎችን ላይክ ሼር እና ሰብስክራይብ ያደረጋችሁ ቤተሰብ መሆን እንዳትረሱ። እንግዲህ እንደሚታወቀው የጋት ፈተና የምዝገባ ፕሮግራም ባለፉት ጥቂት ቀናት መጠናቀቁ ይታወሳል። የፈተና ጣቢያዎችም ካለፉት ዙሮች ወይም ካለፉት ዓመታት በተለየ ወደ 12 ዝቅ ማለቱም ተነግሯል። እነዚህም 12 የፈተና ጣቢያዎች አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ወይም አስቱ፣ ጅማ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ወለጋ፣ ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጎንደር፣ አሶሳ፣ ጋምቤላ እንዲሁም ሀሮሚያ ዩኒቨርሲቲ ናቸው። እነዚህ የፈተና ጣቢያዎችን መርጣችሁ የተመዘገባችሁ ምናልባትም የመፈተኛ ጣቢያው ከ25 በታች ተመዝጋቢ ካለው የፈተና ጣቢያው ተሰርዞ ወደ ሌላ ልትዘዋወሩ እንደሚቻልም ተነግሯል። ስለዚህ የፈተና ጣቢያዎቹ ፕሌስመንት ወይም ደግሞ የፈተና ጣቢያዎቹ የተመዘገበላቸውን የሰው ቁጥር ሪአሹር አድርገው እዛው የፈተና ጣቢያ እንደምትፈተኑ እስካላረጋገጣችሁ ድረስ ምርጫችሁ ላይጠበቅ እንደሚችል ወይም ደግሞ ተላልፎ ወደ ሌላ አቅጣጫ እንድትቀይሩ ሊነገርም ስለሚችል ይሄ የሚነገርባቸውን ቀናት በትኩረት መከታተልና ለመፈተን ወደሚቀርባችሁ ቦታ ለመቀየር የሚሰጣችሁን እድል መምረጥና በአጭር ጊዜ ማስተካከል እንደሚኖርባችሁም ሊዘነጋ አይገባም። በእነዚህ 12 የፈተና ጣቢያዎች ውስጥ ከተፈተናችሁ በኋላ የፈተና ውጤታችሁን ከመቶ ያገኛችሁትን እዛው በተፈተናችሁበት ኮምፒውተር ላይ የምታዩ ይሆናል። ማለፋችሁና መውደቃችሁ ግን የሚወሰነው በፈተናና ምዘናዎች ኤጀንሲ ስለሚሆን ከጥቂት ቀናት በኋላ የፈተናና ምዘናዎች ኤጀንሲ በሚያዘጋጀው ወይም በሚወስነው ማለፊያ ነጥብ ያለፈና የወደቀ ይለያል። በዛው ፖርታል ገብታችሁ ማለፍና መውደቃችሁን ማረጋገጥ ወይም ማየት ትችላላችሁ። ያለፋችሁ ከሆነ ደግሞ ሰርቲፊኬታችሁን ከዛው ከፈተናና ምዘናዎች ኤጀንሲ ፖርታል ላይ ዳውንሎድ አድርጋችሁ ፕሪንት አድርጋችሁ መያዝ የምትችሉ ይሆናል። ምናልባት ከፈተና ጣቢያዎቹ ችግር ወይም በሌላ ምክንያት ለፈተና ሳትቀመጡ ብትቀሩ ደግሞ በሚመጣው ወይም በቀጣይ ዙር ለፈተና እንደገና 750 ብር ከፍላችሁ በአዲስ ሬጂስትሬሽን ኮድ በአዲስ የሬጂስትሬሽን ፕሮሰስ መመዝገብ ይኖርባችኋል። ፈተናውን ደግሞ ተፈትናችሁ የምትወድቁም ከሆነ እንደገና እንደ አዲስ መፈተን ትችላላችሁ። የኤንጋት በዚሁ አጋጣሚ 5ም 10ም ጊዜ የሚወድቅ ሰው ካለ ደጋግሞ የመፈተን ሙሉ መብት አለ ወይም ሪስትሪክሽን የለውም። በዚህኛው ዙር የኤንጋት ኤግዛም ተፈትናችሁ ማለፍ የቻላችሁ ደግሞ አንድ የተፈትናችሁ ያመጣችሁት ውጤት ለ4 ዙር ወይም ደግሞ ለ2 ዓመታት በተከታታይ ቫሊድ ሆኖ ማገልገል ይችላል። ስለዚህ በዚህኛው ፕሮግራም ማስተርስ ወይም ሌላም ፒኤችዲ ፕሮግራም የምትማሩ ወይም መማር የምትፈልጉት ጆይን ማድረግ ባትችሉ በሌላ ምክንያት ቀጣይ ዙር ኤንጋት መፈተን ሳይጠበቅባችሁ በዚሁ ሰርቲፊኬታችሁ በቀጥታ ወደ ዩኒቨርሲቲያችሁ ሬጂስተር አድርጋችሁ ክራይቴሪያውን አሟልታችሁ መቀጠል የምትችሉ ይሆናል። ሌላው የኤንጋት ኤግዛም ስትፈተኑ ትኩረት ልታደርጉበትና ልታስቡት የሚገባው ትልቁ ነገር ደግሞ በአንዳንድ ዩኒቨርሲቲዎች የኤንጋት ኤግዛም ሪዛልት ለዲፓርትመንት ፕሌስመንት ላይ እንደ ክራይቴሪያ የሚወስዱም እንዳለ ተሰምቷል። ስለዚህ ምናልባት የተሻለ ውጤት ማስመዝገብ የምትፈልጉትን ዲፓርትመንት ወይም ስፖርት ሰኪዩር ለማድረግ እጅግ በጣም አስፈላጊ መሆኑን አስባችሁ በቂ ዝግጅት ማድረግ እንደሚጠበቅባችሁ ልንነግራችሁ እንወዳለን። ከዛ በተጨማሪ ለኤንጋት ኤግዛም የፈተና ዝግጅት የሚያስፈልጓችሁን ማቴሪያሎች እንዲሁም የቱቶሪያል ፕሮግራሞች እንደ አርባ ምንጭ፣ ጅማ፣ ሐዋሳ እንዲሁም ባህር ዳር ዩኒቨርሲቲ እና ሌሎቹ ማቴሪያሎችን አዘጋጅተው በተለያዩ የሶሻል ሚዲያ አማራጮች ለተማሪዎች እንዲደርስ እያደረጉ ነው። ስለዚህ እነሱን ዳውንሎድ አድርጋችሁ ማንበብ እንዲሁም ራሳችሁን ማዘጋጀት ትችላላችሁ። የቱቶሪያል ፕሮግራሞችም በየራሳቸው የፖርታል ወይም የመዝገቢያ አማራጮች እየገባችሁ የምዝገባ እንዲሁም የቱቶሪያል ስኬጁሉን ተጠብቃችሁ አገልግሎቱን ማግኘት የምትችሉ ይሆናል። ከዚህ በተጨማሪ ግን የተሻለ አድቫንስድ እንዲሁም ከስራ ጊዜያችሁ ጋር የሚመጣጠን አጫጭርና በጣም የተሻሉ ቱቶሪያሎችን ለማግኘት ደግሞ በጋት ቱቶሪያል ኦፊሻል በኩል የተዘጋጁ ልዩ ልዩ የቱቶሪያል ፕሮግራሞች አሉ። ጋት ቱቶሪያል ኦፊሻል የቴሌግራም እንዲሁም የሌሎች የሶሻል ሚዲያ አማራጮች ላይ የምዝገባ ሊንኮች አሉ። በሱም በኩል እየተመዘገባችሁ የቱቶሪያል አገልግሎቱን ማግኘት ትችላላችሁ። ጋት ቱቶሪያል ኦፊሻል ወደ እናንተ የሚያደርሳቸውን የጋት ኢንፎርሜሽን ሲሪሶች ይቀጥላሉ። እስከ መጨረሻው ድረስ ጋትን እስክታልፉ ጋት ቱቶሪያል ኦፊሻል ከእናንተ ጋር ነው። መረጃዎች ግን አዘውትረው እንዲደርሷችሁ የጋት ቱቶሪያል ኦፊሻል ሁሉንም የሶሻል ሚዲያ አማራጮች ላይክ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ቴንክ ዩ